ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ሚዲያ ሃውስ የሚተላለፍላችሁ የሚዲያ ዳሰሳ ፕሮግራማችን አሁን ይዘን ቀርበናል። ከኛ ጋር ቆይታችሁ እንድትከታተሉን ከወዲሁ በአክብሮት ጋብዛለሁ። ዛሬም እንደተለመደው የተለያዩ የዓለም አቀፍ ሚዲያዎች እንዲሁም የተለያዩ ቅዳሜና እሁድ እንደመሆኑ የተለያዩ ትዊቶችም ዳሰስ አድርገናል ከትዊተር አካውንቶች። እንዲሁም በኢትዮጵያ ያሉት ሚዲያዎችስ ሁኔታው እንዴት እየዘገቡት ነው የሚለውን ጠቅላላ የተለያዩ መረጃዎችን ነው እንግዲህ ወደ እናንተ የምናቀርበው። ከኛ ጋር ቆይታችሁ እስከ መጨረሻ ድረስ እንድትከታተሉን ከወዲሁ በአክብሮት ጋብዛለሁ። የመጀመሪያ መረጃ የሚሆነው በዛሬው ዕለት ፕሬዝዳንት ጆ ባይደን ከአብይ አህመድ ጋር በስልክ እንደተነጋገሩ ታውቀዋል። አብይ አህመድም ራሱ ጽፏል እንግዲህ በገጹ ላይ ዛሬ ከፕሬዝዳንት ጆ ባይደን ጋር በስልክ ውይይት አድርገናል ብለዋል። እንደምታውቁት በአሁን ጊዜ በጄፍሪ ፌልትማን ምትክ አምባሳደር ዴቪድ ሳተርፊልድን ነው እንግዲህ የአፍሪካ ቀንድ ልዩ ልዑክ አድርገው የሾሙት ፕሬዝዳንት ጆ ባይደን። ከዛ ባለፈ ደግሞ በአሁኑ ጊዜ በትግራይ ላይ ከፍተኛ የሆነ የድሮን ጥቃት እየተካሄደ ነው ያለው። ባለፈው ቅዳሜ በደደቢት ከተማ በተፈጸመው ጥቃትም ከ56 ሰዎች በላይ መገደላቸው ይታወቃል። እንዲሁም የሰብአዊ እርዳታ ሙሉ በሙሉ ቆሞ ነው ያለው ወደ ትግራይ የሚሄደው። ከዛ በተጨማሪ እንደገና በዚህ ቅዳሜና እሁድ የኤርትራ ሰራዊት በትግራይ ኃይሎች ላይ ጥቃት ፈጽመዋል። እንግዲህ የተለያዩ ችግሮችን እየተባባሱ ነው ያሉትና በዚህ ዙሪያ ሊሆን እንደሚችል ነው የተለያዩ ተንታኞች የሚናገሩ ያሉት የፕሬዝዳንት ጆ ባይደን። ለማንኛውም ሁለቱም ያደረጉትን ውይይት ተከታትለን ያለውን ሁኔታ ወደ እናንተ እናቀርባለን። ወደ ኢትዮጵያ ሚዲያዎች ልውሰዳችሁ። የኢትዮጵያ ሚዲያዎች እንግዲህ ቅዳሜና እሁድ የነ ብርሃኑ ጁላ ሽልማትን አስመልክተው ነው ከፍተኛ ሽፋን የሰጡት በዚህ 2-3 ቀናት። ለምሳሌ ኢትዮጵያን ፕሬስ ይዞት የወጣ ወደር የሌለው የጥቁር አንበሳ ጀግና ሜዳሊያ ተሸላሚዎች ይላል። ወደር የሌለው የጥቁር አንበሳ ጀግና ሜዳይ በጦር ኃይሎች ጠቅላይ አዛዥ አብይ አህመድ ተሸለሙ ይላል። እነ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ ጀነራል ባጫ ደበሌ፣ ሌተናል ጀነራል አለምሸት ደግፌ ይላል። በሌላ ዜናም እንዲሁ የአድዋ ድል ጀግና ከፍተኛ ማዕረግ ለጀነራል ጌታቸው ጉዲና፣ ሌተናል ጀነራል በላይ ስዩም፣ ሌተናል ጀነራል ዘውዱ በላይ፣ መሰለ መሰረት ሹመን የተለያዩ ሰዎችን ስም ጠቅሰው ነው እንግዲህ እዚህ ጋር እነ ጀነራል ይልማ መርዳሳን ጨምሮ የአድዋ ድል ብለው ነው እንግዲህ ሲሸልሟቸው የነበረው። በጣም ብዙዎች ግራ ያጋባ ነው። አሁን አብይ አህመድ ፍሬም እያደረገ ያለው ጦርነቱ ልክ ከውጭ ኃይሎች ጋር እንደተደረገ አስመስሎ ነው እያቀረበ ያለው። ከውጭ ኃይሎች ጋር የአድዋ ድል ማለት አድዋ እንግዲህ ከጣሊያን ጋር የተደረገ ጦርነት ነው። ለመጀመሪያ ጊዜ ጣሊያን በአፍሪካ ተሸነፈ የሚባለው ጦርነት የአድዋ ጦርነት ነው። ከባዕድ ኃይል ጋር የተደረገ ጦርነት ነው። አብይ አህመድ አሁን ፍሬም እያደረገው ያለው ይህንን ጦርነት ልክ ከውጭ ኃይል ጋር እንደተደረገ አስመስሎ ነው እያቀረበ ያለው። ወይንም የትግራይ ህዝብ በትግራይ ህዝብ ላይ እየፈጸሙት ያሉትን ጄኖሳይድ ልክ ከውጭ ኃይሎች ጋር ወይንም ከባዕድ ከሆነ ህዝብ ጋር እየተደረገ ያለው ጦርነት አስመስሎ ነው ፍሬም እያደረገ ያለው። ብዙዎችን ግራ ጋብተዋል። እንዴት እንደዚህ ሊል ይችላል እያሉ ብዙዎችን። ግን አብይ አህመድ ሁሌም ከዚህ ወንጀል ማምለጥ ስለሚፈልግ በትግራይ ህዝብ ላይ የተፈጸመውን ከፍተኛ ወንጀል ማምለጥ ስለሚፈልግ ጦርነቱ አንዴ የአገር ሉዓላዊነት ነው ይላል፣ አንዴ የህግ ማስከበር ነው ይላል፣ አንዴ የህልውና ነው ይላል። አሁን ደግሞ የአድዋ ጦርነት ብሎታል። ለመሆኑ ይህን ጦርነት ምንድነው የተደረገ በዚህ ጦርነት የሚለው አሁን ራሳቸውን ነው እየገለጹ ያሉት። ምን አይነት ጦርነት እንዳካሄዱ ራሳቸው በሚዲያም ምንም ሳያፍሩ እየተናገሩ ነው ያለበት ሁኔታ ነው ያለው። እስኪ በትላንትናው ዕለት ኢቢሲ የተባለውን የአገሪቷ ሚዲያ ያስተላለፈውን ባለፈው ቅዳሜ ከትላንትና በስቲያ ያስተላለፈው በኩራት ያስተላለፈው እስኪ ሰምተን እንመለሳለን። ግሬሱ 27 የጁንታው ኃይል ከባባድ የውጊያ መሳሪያዎቹንና የውጊያ አገልግሎት ሰጪ ማሽነሪዎቹን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው። እንግዲህ የዚህ ጦርነት ዋናው ዓላማ አንዱ ይሄ ነው። የትግራይ ኢንፍራስትራክቸርን ማውደም
እንግዲህ ይህንን አልመዳ ብለው አሁን በኩራት እየተናገሩበት ያሉት ፋብሪካ ከ80 ሚሊዮን ዶላር በላይ በሆነ ወጪ የተገነባ እስከ 10,000 የሚሆኑ ሰራተኞችን የሚያስተዳድር እጅግ ግዙፍ የሆነ በአገሪቷ ውስጥ ከነበሩ ዘመናዊ ፋብሪካዎች አንዱ የሆነ ለአገሪቷም ከፍተኛ የሆነ የውጭ ምንዛሬ የሚያስገባ ፋብሪካ ነው። ይህንን ፋብሪካ ነው እንግዲህ አውድመው ልክ እንደ በቃ ትልቅ ነገር ፕራውድሊ ነው ቢናገሩትና ከዚህ በላይ የሚያሳፍር በታሪክ ከዚህ በላይ የሚያሳፍር ክህደትም የለም። መስፍን ኢንዱስትሪያል ኢንጂነሪንግ ማለት በአገሪቷ ውስጥ ያለው በተለይ በእነዚህ ትልልቅ ተሽከርካሪዎችን በመቅጠም ሞተሮችን በመቅጠም የሚታወቅ ትልቅ ፋብሪካ ነው። አገሪቷን የቴክኖሎጂ ሽግግርን የሚያመጣ በተለይ ደግሞ በኢንጂነሪንግ ሴክተሩ ከፍተኛ የሆነ እመርታ ያመጣ ፋብሪካ ነው። እንግዲህ ይህንን አውድመው ነው በቃ ልክ እንደ ትልቅ ነገር መቀሌ ድረስ ሄደው እንደዚህ አድርጎ አወደመ ብለው በኩራት የሚናገሩት። ከዚህ በላይ ወንጀል የለም። ከዚህ በላይ ጥፋት የለም። እነዚህ ጀነራሎች እንደገና የተሸለሙበት አንዱና ዋናው መሰረታዊ ምክንያቱ ይህን ራሳቸው የተናገሩት ንግግር ነው። የሚገርመው ነገር አሁን ለምሳሌ አልመዳ እንደዚህ አድርገን አጠፋ ነው እያሉ ያሉት የኤርትራ ኃይልም ነው አብሮ ተባብሮ ነው ይህንን አልመዳ ጨርቃ ያወደሙት። ምክንያቱም የኤርትራ ኃይል እንዲገባ የተፈቀደለት የኤርትራ ኃይል ትግራይ ውስጥ የነበሩ ጠቅላላ ፋብሪካዎችን የሚነቀል ነቅሎ የሚወደም ደግሞ አውድሞ ነው የወጣው። እንግዲህ የኤርትራ ወንጀልም ነው እየሸፈኑ ያሉት። ለማንኛውም በኩራት ነው እየተናገሩ ያሉት። መስፍን እንደ 10,000 ሰራተኞችን የቀጠረ አልመዳ ጨርቃ ፋብሪካ አውድመው ልክ በኩራት ነው ቴሌቪዥን ላይ እሱ ሰውየው ባለበት ቁጭ ብሎ በኩራት እየተናገሩ ነው ያሉት። ለማንኛውም እነዚህ ጀነራሎች አሁን ተሸልመው ያሉ ጀነራሎች አገር ያፈረሱ፣ መከላከያን ያፈረሱ፣ አገሪቷን ያወደሙ የባዕድ ኃይል አስመጥተው የባዕድ ኃይልን ተላላኪ ሆነው ባንዳዎች ሆነው በትግራይ ህዝብ ላይ ጄኖሳይድ የፈጸሙ ናቸው። እነዚህ ሰዎች ምንም ያሸልም ታሪክም የላቸውም፣ ለወደፊቱም አይኖራቸውም። እነዚህ ሰዎች ለምሳሌ ብርሃኑ ጁላ ፊልድ ማርሻል ብለውታል። ህገወጥ በሆነ መንገድ ፊልድ ማርሻል ብለውታል። እንግዲህ ብርሃኑ ጁላ የመጀመሪያ መሆኑ ነው እንግዲህ በታሪክ የመጀመሪያ ከምርኮኝነት ተነስቶ አገርን አፍርሶ መከላከያን አፍርሶ ፊልድ ማርሻል ማዕረግ ተብሎ የተሸለመ ማለት ነውና እንዲህ አይነት ነው። እነዚህ ወንጀለኞች ናቸው። ሁሌም በትግራይ ህዝብ ላይ እጃቸው በትግራይ ህዝብ ላይ የትግራይን ደም በእጃቸው ላይ ሞልቶ የፈሰሰ ሰዎች ናቸው። ለማንኛውም እስኪ ዋልታስ እንዲህ ብሎ ደግሞ ይዘወጥተዋል በዘገባው። ላሸነፈ ሽልማት ይላል አብይ አህመድ፣ ለተሸነፈ ደግሞ በይቅር ለኔ መንፈስ ምህረት መስጠት የታሪካችን ክፋይ ነው አለ። ላሸነፈ ሽልማት ለተሸነፈ ደግሞ በይቅር ለኔ መንፈስ ምህረት መስጠት የታሪካችን ክፋይ ነው ሲል አብይ አህመድ አስታወቀ ይላል። ጠቅላይ ሚኒስትሩ የኢፌዴሪ መከላከያ ሚኒስቴር መስሪያ ቤት ህንፃ ምረቃ ስነ ስርዓት ላይ ባደረገው ንግግር በይቅር ለኔ መንፈስ ለተሸነፈ ምህረት አድርገናል ብለዋል። እንግዲህ አብይ አህመድ ለተሸነፈ ነው የሚለው። ማን ነው የተሸነፈው? ማን ነው አገሪቷ ውስጥ ወደዚህ ወደ ማቅ ውስጥ የከተታት? ሁሉም ሰው የሚያውቀው ነው። አብይ አህመድ የተሸነፈ ኃይል ነው። አብይ አህመድ ይህንን ጦርነት የባዕድ ሰራዊት አስገብቶ የተለያዩ አገሮች ድሮንን ተጠቅሞ ሊያሸንፍ ይቅርና አገሪቷን ወደ መቅመቅ የከተተ ሰው ነው እና ልክ እንዳሸናፊ መስሎ ነው እየቀረበ ያለው። ሌላውም ኢቢሲ ስለ ክስም አሁን ሰሞኑ ደግሞ ትልቅ መነጋገሪያ ሆነ ያለው የነ ጀዋር መሐመድ መፈታትን ነውና እንዲህም ብለዋል ኢቢሲ ላይ በወጣው ዘገባ። ክስ የማቋረጥ ውሳኔ ይላል ኢትዮጵያ በጠንካራ አለት ላይ ለማቆም ያለመ ነው ሲል አብይ አህመድ ገለጸ ይላል። ጠቅላይ ሚኒስትሩ አብይ አህመድ በእስር ላይ የነበሩ ግለሰቦች ክስ የማቋረጥ ውሳኔ ኢትዮጵያን በጠንካራ አለት ላይ ለማቆም ያለመ ነው። በሀገራችን ባህል ለአሸነፈ ሽልማት ለተሸነፈ ምህረት መስጠት የታሪካችን ክፋይና ኢትዮጵያ የሚለውም እሱን ትርጉም ነው ይላል አብይ አህመድ። ቅድም እንዳልኩት ነው። አሁን ይህንን ጦርነት አንደኛ ከህግ ማስከበር ጦርነት ወጥቶ ወደ አድዋ ጦርነት ተቀይረዋል። አሁን ከህግ ማስከበር ወደ ከህልውና ከዛ ወደ ሉዓላዊነት የተለያዩ እንትን እያሉ ስምን እያወጡ የዳቦ ስም እያወጡለት ከቆዩ በኋላ አሁን ወደ አድዋ ጦርነት እንትን ብለዋል። ሌላ እንደገና እንደ አሸናፊ መስሎ ነው እየቀረበ ያለው። አላሎ አሁን ፎቶ ከተማ መቀለ ኣብ ትግራይ ካብ ዝርከባ ዝዓበያ ንቁጣታትን ከተጠናከረ ትሕሎን ሰላውን ዓቢይ ተመታ ዝግበረላን ከተማ ጀግንነቱና የጦርነት አውድማ ውለው የሚያውቁ ሐየሎም የሚለውን ስሙ ከማንነቱና ጀግንነቱ ጋር አልስተካከል ሲላቸው ሐየት ሐለንጋይ ፈንቅል የሚሉ ሌሎች ተቀጥያዎች ደራርበው ይጦሩታል። ሐየሎም ኣብ ሕዋኔ ተወቅዑ
حنكسم خالصونو خفت جورا هدابلو بقل مش الماتا زود يابزاناتك مواقع خاولو موميو ጀግናው ሐየሎም አርአያ ፈንቅል ልክ በዛሬው ቀን በ1988 ዓመተ ምህረት የጀግና በህይወት አይኖርም መስዋዕት ቢሆንም ጀግንነቱና ውለው ግን ከመቃብር በላይ ሆኖ በትውልዶች እየታወሰ ቀጥሏል። በመጀመሪያ የትግል ዳዴው በደደቢት ጋንታ እንደ አዛዥ ተመድቦ ትግሉን የጀመረው ጀግናው ሐየሎም አርአያ ከጀግንነት ጋር የተዋወቀው ገና በጨቅላ እድሜው ነበር። ለትግራይ ህዝብ ስለ ጀግንነትና አይበገሬነት መንገር ያለፋቸው ጀግንነትን ያደመቁ የትግል ምዕራፋት ማሳነስ ይሆናል። ከዚህ ህዝብ የተፈጠረው ፈንቅል የዓላማ ጽናት ታጥቁ ህዝባዊነቱን በተግባር አስመስክሮ እስካሁን ድረስ የሚነገሩ የጀግንነት ውሃ ልክ ታሪኮች ሰርቶ ላመነበት ዓላማ መስዋዕትነት ከፍሏል። ምናልባትም ፈንቅል በአንድ ኦፕሬሽን አሊያም በአንድ የጦር አውድማ በሰራው አስደናቂ ገድል ልናውቀው እንችላለን። ሐየሎም ፈንቅልና የትግራይ ህዝብ ለመግደል አንግቦ በርካታ ኦፕሬሽኖች ያዘጋጀው ደርግ በተደጋጋሚ በሐየሎም ጽናትና አይበገሬነት እቅዱ ሲከሽፍበት ገና ስሙ ሲጠራ ሲርበተበት የነበረው በነዛ ተነግረው የማያልቁ ውሎቹ ነበር። በ1972 ዓመተ ምህረት ጀግናው ታጋይ ሐየሎም አርአያ ፈንቅል ከጓዶቹ ጋር ከደጀና ወደ የጭላ የጉዞ መስመር ዘላዝለ ላይ ቢያደርሳቸውም እዛ የገጠማቸው የጠላት እቅድ ግን የፈንቅል የጀግነት ብቃትና አይበገሬነት የታየበት ነበር። በ1975 ዓመተ ምህረት በመኾኒ ከተማ ከጠላት ከበባ ያመለጠበትና አስደናቂ ጀግነት የፈጸመበት ታሪክ አሁንም ድረስ በአካባቢው ነዋሪዎች ይወሳል ይነገራል። حيوانات وقع ግን አብዛናይ መኾኒ ውግእ ስለ በሓደ ስለ ነበርና ሻዓታው ለሐንከሰይ መጽሕ ናይ መኾኒ ውግእ አፍታ ደብር ኮይኑ ተዋጉእሎ ሻዓታው ሓድስ ቁስሊ ይነብሩ ትቁስሊ ይሓይ ይነብሩ ማለት እዩ። መኾኒ መጥቃዕቲ ክግበር ኣብ ሸሽሕሮ ድበሃል ቦታ yana መግለጽ ትሁና ሐየሎም ለሰው አዛኝ ደግና አሳቢ እንደነበር የትግል ጓዶቹ አሁንም ድረስ ይመሰክሩለታል። ጀግናው ሐየሎም አርአያ ፈንቅል በነዛ 100,000 ኮከቦች ደምቆ ላመነበት ዓላማ ክቡር መስዋዕትነት ከፍሎ ከመቃብር በላይ ታሪክ ትቶ አልፏል። የትግራይ ህዝብ የሐየሎም ዓላማ ከግብ አድርሶ ግዙፍና ጨፍላቂ ስርዓት መቀመቅ አወረደ። በዚህ የታሪክ ምዕራፍና ተጋድሎ ግን በርካታ የሐየሎም ጓዶች ታሪክ ሰርተው በህዝቦች ጫንቃ የነበረውን ስርዓት ገርስሰው በጊዜው ዓላማቸውን አሳክተዋል። የጤና ሲስተሙ የሄልዝ ሲስተም የሚሉት ሙሉ በሙሉ እየወደቀ ነው ያለው። ምንም አይነት የሕክምና አገልግሎትም የለም በአሁኑ ጊዜ በትግራይ በተለይ መድኃኒቶች እንዳይገቡና የሰብአዊ እርዳታ እንዳይገባ ስለተደረገ አሁን ደግሞ ተጨማሪ ደግሞ በዛ ላይ አሁን ደግሞ የድሮን ጥቃት ከፈጸመ በኋላ በአካባቢው ያሉት የእርዳታ ሰራተኞች ስራቸው አቁመዋል ብለዋል። እንግዲህ ኤኤፍፒ በዘገበው መሰረት እስኪ በዚህ ጉዳይ ላይ ስታንድ ዊዝ ትግራይ መርሃዊ ያዘጋጃትን አጭር ቪዲዮ አለች። እሷን አይተን እንመለሳለን። China, United Arab Emirates, Turkey, and Iran have been supplying weapons of destruction and high-tech drones to the genocidal regime of Ethiopia, Abiy Ahmed, to kill his own civilians, destroy Tigray's infrastructures, civilian properties, and residential areas. China is arming the regime with the Winglung 2 UAV, which costs millions of dollars. The United Arab Emirates is also using the Winglung 2 drone and other weapons purchased from China and Israel. Turkey is supplying with the Bayraktar TB2 drones. Not only that, Iran is also supplying the regime with the Mohojer 6. Fascist Abiy Ahmed is inviting all these foreign entities to arm him to do one thing and one thing only: to kill his own people and destabilize the Horn of Africa. Therefore, drones are being used for the first time to kill civilians in Ethiopia and Africa in general. But who is operating these drones? Drones are a new phenomena in Africa, and the only countries that have purchased drones from China are Nigeria and Egypt. This is not the first time drones are being used against Tigray. In fact, the Abiy's regime used drones at the beginning of the war back in November 2020, supplied by the United Arab Emirates, where it resulted in many civilian deaths and casualties, not to mention the destruction of Tigray's infrastructures it caused. In fact, according to Getachew Reda, drone attacks by the fascist regime have become a norm in Mekelle, the capital city of Tigray, bombing, killing, and terrorizing civilians. The Abiy's regime has become a bloodthirsty regime, and it's now even bombing different cities such as Maicho, Korem, Alamata, and more on a market day, killing dozens and injuring many civilians. Not only that, he's also massacring Oromo people in the Oromia region.
China, United Arab Emirates, Turkey, and Iran are guilty of Tigray genocide. They have blood on their hands. The West has the moral obligation to stop these foreign entities from providing weapons of destruction and drones to a dictator, which violates the UN embargo. Furthermore, we demand the UN Council impose no-fly zone in Tigray. ሌላው በትላንትናው ዕለት እንግዲህ የኤርትራ ሰራዊት በትግራይ ኃይሎች ላይ ጥቃት እንደፈጸመ የትግራይ ኃይሎችን አስታውቀዋል። የዓለም አቀፍ ሚዲያዎችም ይህንን ሲዘግቡ ውለዋል። እንግዲህ በትላንትናው ዕለት መጀመሪያ የታጋይ ጌታቸው ረዳን ላቅርብላችሁ ትዊት ያደረገውን በትላንትናው ዕለት የኤርትራ ጦር በሰሜን ምዕራብ ትግራይ በሸራሮ ከተማ አቅራቢያ በሚገኘው ስገም ቁፎሎ አድጸጸር በተባለ ቦታ በትላንትናው ዕለት አዲስ ጥቃት ሰንዝረዋል። የሰሞኑ ጥቃት በትግራይ ህዝብ ላይ የተጀመረው ወረራ ነው። እንዲሁም አገዛዙ ለዓለም አቀፍ ህግ ያለውን ግዴለሽነት ያሳያል ይላል። በተመሳሳይ መልኩ የዓለም አቀፍ አሁን በተለይ የኤርትራው ስርዓት በቀጠናው ሰላም ለማስፈን በሚመስል መልኩ ነው እንግዲህ የዓለም አቀፍ ማህበረሰብ የተለያዩ ጥረቶች በሚያደርግበት ጊዜ ነው አሁን በትግራይ ላይም ጥቃት የፈጸመው። ምክንያቱም ኢሳያስ አፈወርቂ ይህን ሰላም አይፈልገውም። ኢሳያስ አፈወርቂ ሁሌም በጦርነት የሚኖር ጦረኛ ሰው ስለሆነ ማንኛውም አይነት እንቅስቃሴ እንግዲህ በዛ አካባቢ ሲደረግ እንደማይፈልግ ነው የገለጸው ታጋይ ጌታቸው ረዳ። በተለይ ደግሞ ያለ ዓለም አቀፍ ማህበረሰብም ይህንን ነገር እንዲያስቆምና በተለይ የዓለም አቀፍ ህግን እንዲያከብር አስመራ ያለውን ስርዓት ላይ ጫናው እንዲያደርግ ነው ታጋይ ጌታቸው ረዳ የገለጸው። ሜትሮ የተሰኘው የአሜሪካ ሚዲያም ስለዚህ ሁኔታ በሰፊው ዘግበዋል። እንዲህ ብለዋል። ኤርትራ በትግራይ ኃይሎች ላይ ጥቃት ከፈተች ሲሉ የትግራይ ኃላፊዎች ተናገሩ። አብዛኛውን ትግራይ የሚያስተዳድረው ህዝባዊ ወያነ ሓርነት ትግራይ እንደገለጸው ኤርትራ በትግራይ ኃይሎች ላይ ጥቃት መክፈቷ ትላንት እሁድ ገልጸዋል። የኤርትራ ጦር በሰሜናዊ ምዕራብ ሸራሮ ከተማ አጠገብ በሚገኘው በስገም ቆፍሎ አድጸጸር አካባቢ በሰራዊታችን ላይ አዲስ ጥቃት ከፍተዋል ሲል የህወሓት ቃል አቀባይ ጌታቸው ረዳ ገልጸዋል። በዚህ ጉዳይ ዙሪያ ምላሽ ለማግኘት የኤርትራ ማስታወቂያ ሚኒስተር ለኢትዮጵያ ቃል አቀባይ ለገሰ ቱሉ፣ ለጠቅላይ ሚኒስተር ጽህፈት ቤት ብለኔ ስዩም እንዲሁም ለመከላከያ ሚኒስተር ቃል አቀባይ አዳነ ጌትነት የጠየቀው ሮይተርስ ሁሉም መልስ እንዳልሰጡት ገልጸዋል። በሌላ በኩል ባለፈው ቅዳሜ ከኤርትራ መንግስታዊ ቴሌቪዥን ጋር ቃለ መጠይቅ ያካሄዱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደገለጹት የትግራይ ኃይሎች የኢትዮጵያን መረጋጋት አደጋ ላይ እንዳይጥሉ ለመከላከል ጥረት እንደሚያደርጉ አሳውቀዋል ይላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር ህዳር 4 2020 በትግራይ ላይ ለከፈተው ጦርነት ለማገዝ ወደ ትግራይ የገባው የኤርትራ ጦር በተለይም በመጀመሪያው 5 ወራት በትግራይ ውስጥ ከፍተኛ ጾታዊ አመጽ፣ ጭፍጨፋ፣ ስቃይ፣ ዘረፋና ውድመት ላይ መሰማራቱ እንዲሁም ጾታዊ አመጽና ረሃብን እንደ ጦር መሳሪያ በመጠቀም ከባድ የጦር ወንጀል መፈጸሙ የተለያዩ የዓለም አቀፍ ሚዲያዎችና ዓለም አቀፍ ድርጅቶች ሲዘግቡ ቆይተዋል። ባለፈው የሰኔ ወር የኢትዮጵያ ወታደሮች ከመቀለ ጨምሮ ከበርካታ የትግራይ አካባቢዎች ከወጡ በኋላ በተመሳሳይ የኤርትራ ጦርን ከብዙ የትግራይ አካባቢዎች ለቆ ወጥቶ ነበር። ይሁን እንጂ ባለፈው የነሐሴ ወር የአውሮፓ ህብረትና አሜሪካ በሰጡት መግለጫ ብዛት ያላቸው የኤርትራ ኃይሎች በምዕራብ ትግራይና በአንዳንድ የድንበር አካባቢዎች እንደሚገኙ ገልጸዋል። ምንም እንኳን የተባበሩት መንግስታት ድርጅት ጨምሮ የአውሮፓ ህብረትና አሜሪካ በአካባቢው ያለው የኤርትራ ጦር አካባቢውን ለቆ እንዲወጣ በተደጋጋሚ ቢጠይቁም እስከ አሁን ድረስ የኤርትራ ጦር ትግራይ ውስጥ እንዳለ ይዘገባል ይላል ሜትሮ ይዞት የወጣ ዘገባ ነው። እንግዲህ የኢሳያስ አፈወርቂ ሚዲያዎች ልክ እንደገለጹት በተለይ ባለፈው ህዳር ውስጥ ከገባ በኋላ በትግራይ ህዝብ ላይ ከፍተኛ የሆነ ጭፍጨፋ የፈጸመ ወንጀለኛ ኃይል ነው። በተለይ ኢሳያስ አፈወርቂ በትግራይ ህዝብ ላይ በትግራይ ህዝብ ደም ላይ እጁን ደም የሞላ ሰው ነው። አሁንም ተመሳሳይ ይህንን አሁን በኢትዮጵያ ያለው ሁኔታ ሰላም እንዲሆን አይፈልግም፣ ፈጽሞ
ምክንያቱም ኢሳያስ አፈወርቂ ሁሌ በጦርነት የሚኖር የጦርነት መሪ ነው። ሁሌም በሰላም ሊኖር የሚችል ሰውም አይደለም። ምናልባት ዛሬ የፕሬዝዳንት ጆ ባይደን የስልክ ንግግርም አንዱ ይሄኛው ሊሆን እንደሚችል ነው አብዛኛዎቹ ጸሐፊዎች እየጻፉ ያሉት። ለማንኛውም እስኪ ኢሳያስ አፈወርቂስ ምን አለ የሚለው ኢሳያስ አፈወርቂም ቃለ መጠይቅ አድርገዋል። እንግዲህ በዚህ ሁለት ቀናት በፊት ኤስቢሲ ይዞት የወጣው ዘገባ እንዲህ ይላል። በኤርትራ ይላል ተጀምሮ የቆየ ካልሆነ በስተቀር በዚህ አዲስ ዓመት የሚታቀድ ምንም አይነት የልማት ፕሮግራም እንደሌለ ፕሬዝዳንት ኢሳያስ አስታወቁ ይላል። እንደ አውሮፓውያን አቆጣጠር ጥር 8 2022 የአገር ውስጥ የአፍሪካ ቀንድና የዓለም ጉዳዮችን አስመልክቶ ቃለ መጠይቅ ያካሄደው ፕሬዝዳንት ኢሳያስ አፈወርቂ በዚህ ዓመት በኤርትራ ውስጥ የሚታቀድ አንዳችም የልማት ፕሮግራም የለም ሲል ተናግረዋል። ፕሬዝዳንት ኢሳያስ እንደገለጸው ላለፉት 9 ዓመታት ከጥቂት መሠረተ ልማቶች በስተቀር በአገሪቱ ይህን ያህል ሥራ እንዳልተሠራ ተናግረዋል። ለኤርትራ የሚገባት መንገዶች፣ ውሃ፣ የኃይል ማመንጫና ሌሎች የልማት ስራዎች በሚገባ ሊሰሩ እንዳልቻሉ፣ ለምሳሌ በሐርጌጎ ያለው የኤሌክትሪክ ማመንጫ በሚመለከት ያለው ስራ አሳፋሪ ሲል ፕሬዝዳንት ኢሳያስ ገልጸዋል ይላል። በአጠቃላይ በኤርትራ ያለውን ኢኮኖሚ ከእጅ ወደ አፍ መሆኑን የገለጸው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ ኢኮኖሚ አለን ብለን መናገር አንችልም ሲል ተደምጠዋል። በኢትዮጵያ ከአጼ ኃይለ ሥላሴ ጀምሮ የመጡት መንግስታት በኤርትራ ላይ በደል ሲፈጽሙ እንደነበሩ የገለጸው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጉዳይ ችላ ብለን እንደማይመለከትና በኢትዮጵያ ለኤርትራ የሚስማማ መንግስት እስኪቆም ድረስ ወይንም እስኪተከል ድረስ አጥብቆ እንደሚሰራ ተናግረዋል። በሌላ በኩል የኢትዮጵያ መሰረታዊ ችግር ከህገ መንግስቱ እንደሚፈልቅ ህገ መንግስቱ ተቀይሮ በአገሪቱ ለ10 ዓመታት ያክል የሽግግር ጊዜ መኖር አለበት ብለዋል ኢሳያስ አፈወርቂ። ለዚህ እውን ለማድረግም ኤርትራ ከኢትዮጵያ ጋር በቅርበት ትሰራለች ብለዋል። በትግራይ ውስጥ ከኢትዮጵያ መንግስት ጋር በመሆን ለ8 ወራት ያክል ጦርነት ሲያካሄድ የነበረው ኢሳያስ አፈወርቂ የትግራይ ሰራዊት መቀለን የተቆጣጠረበት ወታደራዊ ኦፕሬሽን ያልተጠበቀና ድንገተኛ ሲል ገልጾታል። ሌላው የትግራይ ሰራዊት ወደ አዲስ አበባ እንዳይገባም ከኢትዮጵያ መንግስት ጋር በመሆን የሚቻለው እንደሚሰራ ገልጸዋል። የኢትዮጵያ ጉዳይ ችላ ብለን አንመለከተውም ብለዋል ኢሳያስ አፈወርቂ። እንግዲህ እዚህ ላይ ነው ማስተዋል ያለብን። ምንድነው ያለው? ህገ መንግስት መቀየር አለበት ብለዋል። እንዲሁም በአገሪቱ ለ10 ዓመት የሽግግር ጊዜ መኖር አለበት። ኢትዮጵያ ውስጥ ያለው ሁኔታ ችላ ብለን አንመለከተውም፣ እስከ መጨረሻው ድረስ እንሰራለን ብለዋል። በሌላ በኩል እንደገና በአገር ውስጥ ምንም አይነት ልማት የለም ብለዋል። እንግዲህ በዚህ ዓመት ምንም የሚታቀድ በኤርትራ ውስጥ ልማት የለም። እንዲህ አይነት አሳፋሪ በታሪክም ታይቶ አይታወቅም። የራሱን አገር ወደ ዜሮ ወደ መቅመቅ የከተተ ምንም አይነት የልማት ፕሮጀክት ስትራቴጂ የሌለው ሰው ለአገሩና ለህዝቡ ምንም አይነት የማይጨነቅ ደንታ የሌለው በ10 ሺዎች የሚቆጠሩ ሰዎች አስረው ያለ ፍትህ የሚያዋርድ በአገሪቷ ውስጥ ምንም አይነት ምርጫ፣ የእምነት ነጻነት፣ ዲሞክራሲ የሚባል የሌለ አምባገነን መንግስት የአገሩን ህዝብ ትቶ ስለ ኢትዮጵያ እንደሚጨነቅ ነው የተናገረ ያለው። ህገ መንግስት ይቀየር እያለ ነው። ስለዚህ አሁን አገሪቷ ማን እያስተዳደራት እንዳለ ከዚህ መረዳት ይቻላል። ለአብይ አህመድ ኢንስትራክት እያደረገው ነው። በነገራችን ላይ ታጋይ ጌታቸው ረዳም እንደዛ ነው ያለው። ለአብይ አህመድ እንትን እያለው ነው፣ ኢንስትራክት እያደረገው ነው፣ እየነገረው ነው። እንደዚህ አድርጎ አሁን ኢትዮጵያን እየመራ ያለው ኢሳያስ አፈወርቂ፣ ሌላ ማንም ይመራት የለም ከላይ ሆኖ ማለት ነው። እስኪ በጣም የሚያስቅ በጣም የሚገርም ደግሞ ኢንተርቪው አንድ ቪዲዮ ያሳያቸዋለሁ። እንግዲህ ምንድነው የሚለው ያ ሁሉ ችግር ያለበት አገር ትቶ ስለ አሜሪካ ስለ ጭራሽ ያደረገው ኢንተርቪው ስለ ቻይና፣ ስለ አሜሪካ፣ ስለ መካከለኛው ምስራቅ፣ ስለ ሱዳን፣ ስለ ደቡብ ሱዳን ጠቅላላ ስለ አካባቢው እንጂ ኤርትራ መጨረሻ ላይ ዞሮ ነው እንትን ያለው ስለ ኤርትራ የተናገረው። ለማንኛውም ስለ አሜሪካ ሲናገር ነበር። አሜሪካ በኢኮኖሚ አንደኛ አይደለችም በዓለም። እያንዳንዱ አሜሪካዊ $10,000 ዕዳ አለበት እያለ ስለ አሜሪካ ሲጨነቅ ነበር። እስኪ ቪዲዮውን እንስማው። ቤት ምክር ብሔራዊ ትግራይ ዝህልዎም ማለት ሁሉም አካላት ማህበረሰብ ደቂ ትግራይ ኣብ ምክር ትግራይ ተሳትፎ ዝነበሮም ውድባት ኣብኡ ዘሳተፍ ትግራይ ፍጻመ ስራሕ ትግራይ ግዜኡ ዝጠልቦ እዋናውን ዲሞክራሲያውን ከይድና ዝዕሙ ሓፂናዊ ሓድነት ህዝብና ብዝበለፀ ዘገንፍዕ ምዃኑ ኣሚንና
اتمسرح أمول قدسنة تعمانة تمسرح هون كي تشرعرف بمولنا تكبرن إجامنا خلنا في وان حمشته بمسرح سمعنا بريتوريا كما ربطوا استفن على حزبنا ربطوا نتملس كما نازل لي عنص فوق دقف معه بقول دقف كلنا حاجة يسرحتنا أبشتهم نمزح بأمرار حان معه حتينا وحدنتك كبرتاتك تقرأي شرارك وشنازلو سفرالي أقوام النصحم أقوام في الله حزبنا زمارو نزلونا يتقطع سنة سنة من محدار لا يترك تقبارات كل سنة مقبارا عمسون سقمات بزي محرات علينا نفتح شو عطر لكن حسن حدا مسرت قعدنا وحس مسعينا بزي مري حساب نببلن عن شو متن عمد نخبروا على الكاس الجراي وشتاون سقماتنا بقالسن مفتاح وشوكولاتات مفتحارن حتينا وحدنتنا ببدلدال كم زخون قالنا زوم بالعكس تقدس وسالتها لعلو تمرار حوحات نفصمهم مسجد تقراي مدارة عكالات بكويناي بمخانو لتسع مصوعتات نقرب حبيرنا كنصر بالتأمان زخبركا وش تعدل لو كانت تنبر بعلوانا هزوا مختنا زخبركا في تقراي أي عندنا قبل خمس عامات عن الشعب في الله يفتح زحالف كل عامات قبل عليها استهايد بينات جونسايد يكون عدة مسوعاتنا تكفيلك እንግዲህ ኢሳያስ አፈወርቂ ራሱ ተናግረዋል። በኤርትራ ምን አይነት ኢኮኖሚ ወደ አፍ ነው ኤርትራ ማለት ነው የሚሰራ ብለዋል። እንግዲህ ያሳያቸው 1000 ኪሎ ሜትር እንትን ያለው የቀይ ባህር ያላት ሁለት ወደቦች ያላት በጣም ጠንካራ ህዝብ ያላት ሀገር ኤርትራ ምንም አይነት ፕሮጀክት የለም፣ ምንም አይነት የሚሰራ ብለዋል። እንግዲህ ከዚህ በላይ እድገት የለም። እኔ እንዴት አድርጎ ይህን ሰውዬ ይህን አገር እንዲያስተዳድር እንደፈቀዱለትም ይገርማል። አምባገነን ነው፣ ገዳይ ነው፣ ጨፍጫፊ ነው፣ አራጅ ነው። ግን ይህንን መሪ እንዲህ አይነት አገሪቷን እያተራመሰ ምስራቅ አፍሪካን አተራምሶ እንዴት እንደተፈቀደለት የሚገርም ተአምር ነው። ስለ አገሩ ደህንነት ስለ አገሩ ምንም አይነት ያልሰራ ሰውዬ እዛ ቁጭ ብሎ በቃ ሱፍ ለብሶ ስለ አሜሪካ ኢኮኖሚ ተነትና ስለ ተለያዩ ነገሮችና እንዲህ አይነት ሰው ነው ምስራቅ አፍሪካ ታስሮ ከነበረው ገመድ ፈተው አብይ አህመድ አገሪቷን አታንሰዋት። እንዲህ አይነት ጤንነቱ የሚያሳስብ ሰው እንደዚህ አድርጎ ወደ ብጥብጥ እንድትገባ እያደረገ ያለው ለማንኛውም ተመልካቾቻችን ካለን ጊዜ አንጻር እንግዲህ በትግራይ ላይ የተፈጸመውን ጥቃት አስመልክተው የተለያዩ የዓለም አቀፍ ድርጅቶች መግለጫ እያወጡ ነው። ዩኒሴፍን ጨምሮ የአውሮፓ ህብረት መግለጫ አውጥተዋል። በሚቀጥለው ይዘላችሁ ቀርባለሁ። አብዛኛው በተለይ በትግራይ ህዝብ ላይ ባለፈው አርብ ሌሊት ላይ በደደቢት የተፈጸመውን ጥቃት አብዛኛው የዓለም አቀፍ ድርጅቶች ያወገዙና መግለጫ ያወጡ ያለበት ሁኔታ ነው ያለው። እንግዲህ ውድ ተመልካቾቻችን ለዛሬ ያዘጋጀሁት እዚህ ላብቃ። ከነገ በስቲያ በሌሎች ለዛሬ ግን ሰላም አብሽቱን ምብጻሕ ዕማማት ሒዝካሎምውን ከምቲ ማሊክ ስርዓት ክትቃለስ ንጽውዕ ዝኸበርኩም ኣመራርሓ ሲቪል ማሕበራት ትካላት ሃይማኖት ሓዊስካ ኩልኩም ሲቪል ማሕበራት ማል ዘርአይኩሞ ተወፋይነት ዓቂብኩም ኣብቲ ንኡስ መድረኽ እውን እጃምኩም ክተወፍዩ ንጽውዕ ዝኸበርኩም ኣብ ህዝባዊ መኸተ ዝተሳተፍኩም ውድባት ትግራይ ኣብ ዝሓለፉ ዓመታት ኣብ መኸተ ትግራይ እጃምኩም ወፊኹም ኢኹም ሎሚ እውን ጉዳይ ህዝቢ ትግራይ ቀዳምነት ይኩም ኣብዚ ንእስ መድረኽ እጃምኩም ክተወፍዩ ነዚ ሓድሽ መድረኽ ተደጋጊፍና ብሓባር ክንዘርኩ ስፃውዒትና ንቐርብ ዝኸበርኩም ብሄር ብሄረሰባትን ህዝብታት ኢትዮጵያ ኣብ ፕሪቶርያ ዝተፈረመ ስምምዕነት ንህዝቢ ትግራይ ጥራሕ እንተይኮነስ ንኩሉ ደላይ ሰላም ህዝቢ ኢትዮጵያ ዝጠቅም እዩ። ስለ ዝኾነ ንምዕዋት እዚ ስምምዕነት እጃምኩም ንክተወፍዩ ንፅውዕ ዝኸበርካ ማሕበረሰብ ዓለም ኣብ ልዕሊ ህዝቢ ትግራይ ዝተኻየደ ጆኖሳይዳዊ ኩናት ጠጠው ኢሉ ፖለቲካዊ ፀገም ብዘተን ሰላማዊ ኣገባብ ክፍታሕ ዝተፈላለየ ሓገዛት ገርኩም ብምዃኑ ስምምዕ ፕሪቶርያ